የምንሄድበት ቦታ ሩቅ እንደመሆኑ ሁለታችንም ከጠዋቱ 12 ሰዓት ተኩል ላይ በመነሳት ጉዟችንን ሀ ብለን ጀመርን። የሚገጥመን ምንም ይሁን ምን ላለመመለስ። አይ ጋይስ እንግዲህ እዚህ አካባቢ ሰዎች ምናምን ያሉበት ቦታ አካባቢ ነው ይሄ። ሰዎች እዚህ አካባቢ አሉ ማለት ነው። እኛ የምንሄደው ማለት ነው ከዚህ ምን ያህል እንደሚርቅ ላሳያችሁ። ያው አሁን እኛ ያለንበት ቦታ ይሄ ነው። 12 ሰዓት ተኩል ላይ ነው የተነሳ ነው። አሁን እኛ የምንሄድበት ቦታ ደግሞ እዚህ በቀስቱ ላይ የምታዩበት ቦታ ላይ ነው ማለት ነው። እዛ ነው የምናርፈው። ካሜራ ላይ እንደሚታየው ምናልባት ቅርብ መስሎ ሊታያችሁ ይችላል። በጣም ሩቅ የሆነ ቦታ ነው። እዛ ነው ሄደን ዛሬ ካምፕ ለማድረግ ያስብነው። እንግዲህ አብራችሁን እንድትቆዩ ጋብዛችኋለሁ ማለት ነው። አይ ጋይስ እንግዲህ ስንመጣ ልንሻገር ስንመጣ ወንዙ ሞላ። ያው ወንዝ ምናምን ያግደናል ብዬ አላስብም። እንደምንም አድርገን እናልፋለን። ብቻ እናንተ አብራችሁን ቆዩ። እንደምታዩት ማለት ነው ወንዙ በጣም ሞልቷል። ከናንተ የሚጠበቀው ሰብስክራይብ የምትለዋን በተን መጫንና ይህንን ቪዲዮ ላይክ በማድረግ መጀመር ብቻ ነው። አብራችሁን ቆዩ። ሌትስ ጎ። የመጀመሪያው ፈተናችን በድል አጠናቀናል። ውሃው አስፈርቶን ነበር መጀመሪያም ስንመጣ። ሊወስድ የሚችል ነው ግን ያው እንዴትም አድርገን ለእናንተ ብለን አልፈናል። መቼም ወንድ ነው። ወንድ ነው። እሺ እንቀጥላለን ውድ ተመልካቾቻችን። እዚህ ላይ ያላወቅነው ነገር ቢኖር ከዚህ የበለጠ የከፋ መከራ የሚገጥመንን አለማወቃችን ነው። መጨረሻ አካባቢ ላይ የሚገጥመን ደግሞ በጣም አደገኛው ነበር። ቤታችንንም እንኳን የምንሰራው ገደል አፋፍ ላይ፣ ለዚያውም በብዙ ሜትሮች ከፍታ ላይ። የማይደርስ የለምና ከዚህ ሁሉ አስቸጋሪ መንገድ በኋላ በመጨረሻም ወደ ቦታችን ደረስን። ቪዲዮ እንደዚህ ሳውንድ እንዳይኖረው ያደረኩት የሆነ ሙዚቃ እየሰማን ስለሆነ ዩቲዩብ ላይ ኮፒ ፔስት ብሎ ቪዲዮአችንን ብሎክ እንዳያደርግብን ፈርተን ነው። ቦታው ይሄንን ይመስላል። እንግዲህ ተመልከቱት እስቲ። ከታች በኩል ይኸው ትልቅ ጫካ አለ እንደምታዩት። በዚያ በኩል በጣም ትልቅ ጫካ አለው። ከዚያ በኩል ሆነን ምናይ ይሆናል። በጣም አስገራሚ ቦታ ነው። የገደሉ አፋፍ ላይ ሆነን ወደ ታች ስንመለከት ፍርሃታችንን ሳይሆን ያገኘነው ተፈጥሮ ምን አይነት ድንቅ እንደሆነችና እንዴት ድንቅና ውብ ሆና እንደተሰራች ነው። በመንገዱ ስንመጣ መንገዱ በጣም ያደከመን ቢሆንም ይህንን ስናይ ግን በእውነት የመጣንበት መንገድ ዝም ብሎ ሳይሆን ይህ ልፋትና ድካም እውነትም የሚገባው መሆኑን ተረዳን። እንደምታዩት ቪው እንግዲህ ልነግራችሁ አልችልም ምን እንደሚመስል። በጣም አስገራሚ ቪው ያለበት ቦታ ነው የመረጥነው። እዚህ ነው ካምፕ ለማድረግ እንግዲህ ያሰብነው ማለት ነው። እንደምታዩት ከዚህ በታች በኩል ሁሉ ገደል ነው። ከዚያ በኩል እንደምታዩት እንግዲህ ከላይ በኩል ከገደሉ ጫፍ ላይ ነው ካምፓችንን ለመስራት ያቀድነው ማለት ነው። እቃችንን ሸክፈን አምጥተናል። ካምፓችንን እንዴት አድርገን እንደምንሰራ እናሳያችኋለን። ጋይስ እንግዲህ ለካምፕ የሚሆን ቦታ ከላይ እንዳሳያችሁ ማለት ነው መርጠናል። አሁን ደግሞ ትንሽ መጠለያ ነገር ለማደር ያህል እንሰራለን። ቀኑን ሙሉ እዚህ እንውላለን ማለት ነው። መጠለያውን በጣም አስገራሚ አድርገን ነው ተመልካቾች መስራት የሚፈልገው። ስለዚህ ይቺ የምታዩት እንጨት ማለት ነው ከዚህ ጀምሮ
እንደምታዩት ትንሽ ትመቻለች። ይቺን እንጨት እንቆርጣለን። ከዚያ በኋላ ለመጠለያችን ምሰሶ እናደርጋታለን ማለት ነው። ስለዚህ እንግዲህ ጓደኛዬም እንግዲህ ብዙ የማያወራው የተግባር ሰው ስለሆነ ነው። ብዙ ነገሮችን በተግባር ነው የሚገልጸው እንጂ ብዙም ማውራት ላይ ብዙም አይደለም። ለዛ ነው እንግዲህ እንደዚህ እንጨታችንን ከጫካው ውስጥ አውጥተን ወደ ካምፓችን ይዘን መጣን። የሚታዩት በመጨረሻ ቪዲዮ ለመቅረጽ ወይ ላይት ስታንድ አዘጋጅተናል። ወደዚህ እስኪ ላይት ስታንድ በቃ የሚገርም ላይት ስታንድ ነው። ተፈጥሯዊ ላይት ስታንድ አዘጋጅተናል። በጣም ነው የሚያምረው፣ ደግሞ በጣም ነው የሚያምረው። ተፈጥሯዊ ላይት ስታንዳችንን ካስተካከልን በኋላ ደግሞ በቀጥታ ወደ ስራችን ነበር የገባ ነው። ቀጥታም ቤታችንን በሚያስገርም ሁኔታ መስራት ጀመርን። ለብዙ ደቂቃዎችም ከሰራን በኋላ ትንሽ ለውጥ ማግኘት እየጀመርን ነው። እናንተም ደግሞ ይህንን ልፋታችንን በማየት ይህንን ቻናል ሰብስክራይብ በማድረግ ቪዲዮውን በቀላሉ ላይክ በማድረግ ልታግዙን ትችላላችሁ። ቤታችንም እንደምታዩት እዚህ ደረጃ ላይ ካደረስን በኋላ ቁርሳችንን ለመመገብ ቁጭ አለን። አንድ ነገር እስኪፈጠር ድረስ ማለት ነው። የትልቅ አውሬ ድምጽ የሚመስል የአንድ ወፍ ድምጽ ነበር። እኛ ደግሞ ሌላ ነገር መስሎን በጣም ደንግጠን ነበር። እኔ ልነሳ ሁሉ ነበር፣ ግን እንዴት ማድረግ ራሴን አቻችዬ ቁጭ ስንል ለካ ነገሩ ወፍ ሆኖ ተገኝቷል። በጣም ባይዘው ደንግጠን ነበር። አይ ጋይስ እንግዲህ በመጨረሻ አሁን እንግዲህ ጋይስ ወደ ታች እየገባን ነው። ጫካው ውስጥ እናንተን ለማሳየት ጫካው በጣም አስገራሚ ጫካ ነው። ወደ ታች ገብተን የተለያዩ እንስሳትም ካሉ ለማየት እንሞክራለን። በሌላ በኩል ደግሞ ውስጡ ምን እንደሚመስል እናሳያችኋለን ማለት ነው። ከዚህ ከላይኛው በኩል ወደዚህ እንደዚህ እንገባለን ማለት ነው። ታች ሩቅ ነው፣ እንገባለን ወደዚያ ጫካ ማለት ነው። አሁን እንግዲህ ጉዟችንን እንቀጥል። እንትን ሆስፒታል ራሱ ለማድረስ ወይ ቀስ ያረግነው ጫማ ራሱ ምን እንደሆነ ይቀስ አይታችሁታል። ይሄ መርዛማው ሸረሪት የሚባለውን ተሰርቱም አያችሁት? እውነት ነው። ተተቀልዳለህ በእውነት አያችሁት? እውነቴን እኮ ነው። ተናከሰ ማለት ጭራሽ ምን እንደምንሆን ወይኔ አየው። ቤቱን አየው። ከታች በኩል ካላለፍን ግዴታ አንድ ነገር እንሆናለን። መግደል ደግሞ መፍትሄ ሊሆን አይችልም፣ ምክንያቱም ተፈጥሮ ስለሆነ። እኛ ደግሞ ተፈጥሮን ተው ግደለው። ቀስ ምን ላድርግ ብለህ እሺው ነው ደግሞ ግራ ነው የገባኝ። ከዚህ በላይ ከሄድን ለህይወታችንም አደጋ ነው። አያችሁት ገደሉን? አያችሁት? በጣም ነው ግን የሚያስፈራው። ግን እስካሁን ድረስ የገረመኝ ነገር ቢኖር አንድ እንስሳ ያለ ማግኘታችን። አንድ እንስሳ ምናልባት እንስሳዎቹ ተደብቀውም ሊሆን ይችላል። እኛን አይቶ ፈርቶ ሊደበቁ ይችላሉ። ግን
አንድ እንስሳ ሳናገኝ ደግሞ አንሄድም። የሀሳብ እንኳን አትዋጥልኝ። አንድ እንስሳ ሳናገኝ አንሄድም የሚለው አይዋጥልኝም ብዙ። ምክንያቱም አየው ጫካ እኮ ሲጀመር አይደለም ይሄ አማዞን ነው። አማዞን እንደምታዩት ልጁ ግን እየፈራ አይደለም። እኔ እግዚአብሔርን በጣም ፈርቻለሁ። ለመግባት ራሱ እንደዛ አይደለም። እዩት እስኪ በእናታችሁ። ከዚህ በላይ መሄዱ ለህይወታችን አደጋ ከመሆኑ በላይ ጤና ጣቢያም ሆነ ሆስፒታል ለማግኘት ብዙ ሰዓታቶችን በእግር መጓዝ ያስፈልጋል። ስለዚህም የተለያዩ ራሳችንን የሚጠብቅ መሳሪያም ሆነ የተለያዩ ነገሮች ስላልያዝን ለጊዜው ከዚህ ጫካ ለመውጣት ተገደድን። 30 ደቂቃ አካባቢ ከሚሞላ ጉዞ በኋላ ከጫካው ወጥተናል ማለት ነው። ለመግባት 30 ደቂቃ ለመውጣት ደግሞ ወደ 40 ደቂቃ ይጠቃል። ምክንያቱም ዳገት እንወጣለን። ለዚያ 40 ደቂቃ ይወስዳል። we are home ኦልሞስት ያንን ሁላ ነገር ካሳለፍን በኋላ ከዚህ በታች በኩል ባለው ገደል ውስጥ ወደ ታች ገብተን ያንን ጨለማ የሆነውን ጫካ ከጎበኘን በኋላ ኦልሞስት በመጨረሻም ወደ መጠለያችን ወደ ካምፓችን ደርሰናል። ምሳችንን ከበላን በኋላ እንግዲህ በልጅነታችን ላይ የምንጫወተውን የጣቶች ቆጠራ ጨዋታ እየተጫወትን እንግዲህ የገዛነውን ብስኩት መመገብ ጀመርን። ከዚያ እንግዲህ ለጥቂት ሰዓታት ናፕ ካረግን በኋላ እንግዲህ የመጨረሻውን የ24 ሰዓቱን ቻሌንጅ ጊዜ እዚህ ቦታ ላይ እናሳልፋለን። ይሄው እንግዲህ እንደምንፈልገው እየበሰለልን ነው። እየሰማችሁት ነው አይደል? ይሄና ፏ ብሎ እየበሰለ ነው። ይሄ አሁን በ15 ደቂቃ ውስጥ ይደርሳል። ስለዚህ ያንን ከበላን በኋላ ማለት ነው ቻሌንጃችንን የዛሬውን ቻሌንጅ እንጨርሳለን። ያው እንግዲህ ጋይስ ስኳራችንም ደርሷል። ስኳር ድንቻችንም ደርሷል። እየበላን ነው። ይሄውና የሚስተር ቢስትን ቪዲዮ እያየን ፈታ ብለን ስኳር ድንቻችን እንበላለን። ከዚያ በኋላ ቻሌንጃችንንም እንጨርሳለን ማለት ነው። አብራችሁን ስለቆያችሁ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። የዛሬው ሰርቫይቫል ቻሌንጃችን ይሄንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ቪዲዮ፣ በሌላ ሳምንት፣ በሌላ ነገር እስከምንገናኝ ደህና ሰንብቱልኝ።